በአዲስ አበባ ውስጥ የተለያየ ስያሜ ያላቸው ቦታዎች አሉ። ከነዚህ መካከል አንዱ ነፋስ ስልክ ነው። ነፋስ ስልክ የተባለበት ግን ምክንያትስ ምንድነው? ይሄንን አብዛኛው ሰው የሚያውቅ አልመሰለኝም። ምክንያቱም ብዙ ሰዎችን ጠይቄ እንደተረዳሁት ነፋስ ስልክ ስያሜው ምንድነው ቢባል ስላልነገሩኝ እኔ ግን የተረዳሁትን ልንገራችሁ እና ይህ የምንመለከተው ህንጻ ድሮ ስልክ ኢትዮጵያ ውስጥ የነበረው በክር በገመድ ነበረ። በስልክ እንጨት እንደተወጥሮ በስልክ በገመድ ነበረ ስልክ የሚተላለፈው። ከጊዜ በኋላ ሬዲዮ ኢትዮጵያ ውስጥ ሲጀመር ታዲያ ለመጀመሪያ ጊዜ ሬዲዮ ስርጭት መተላለፍ የጀመረው ከዚህ ቤት ነው። ይህ ቤት ንፋስ ስልክ አካባቢ ከዮሴፍ ቤተክርስቲያን ፊት ለፊት ይገኛል እና በዚያን ጊዜ ሬዲዮ ለመጀመሪያ ጊዜ ሲሰማ እንዴት ያለ ገመድ ባትሪ ድንጋይ ተደርጎበት ሬዲዮ ነው እንግዲህ እንዴት ያለ ገመድ ማስተላለፍ ማሰማት ቻለ በሚል ሬዲዮ ብርቅ ስለነበረ በዚያን ጊዜ ይሄማ በነፋስ የሚሰራ ስልክ ነው ተባለና በነፋስ የሚሰራ ስልክ በሚል ስያሜ ተነሳና እስከ አሁን ድረስ እንግዲህ ነፋስ ስልክ ተብሎ አካባቢው ይጠራልና የነፋስ ስልክ ስያሜ መጠሪያው እንግዲህ የመጀመሪያው ጊዜ የት ነው ማለት ነው? እዚህ ነው።